አሁን ይህንን ቪዲዮ ስትመለከት እስቲ ትከሻህን አስተውለው። በጣም ከብዶሃል አይደል? አንዳንድ ያልጋ ላይ ተኝተህ ምንም ከባድ ስራ ሳትሰራ ነፍስ ግን በከባዱ ሩጫ የደከመ የሚመስል ለምንድን ነው? በሰው መሃል ሆነ ብቻህን እንደሆንክ የሚሰማህ፣ በአካል እየኖርክ በውስጥ ግን የሆነ የሞተ ነገር እንዳለ የሚሰማ ለምንድን ነው? ራስህን አትዋሽ። አንተ እየደከመ ያለው በአካል ስለምትሰራ ሳይሆን ማንም እንዳያይብህ አጥብቀህ የቆለፍከውን አንድ ትልቅ የማይታይ ሻንጣ በጀርባ አዝለህ ስለምትዞር ነው። ያ ሻንጣ ውስጥ ምን እንዳለ እናንተ እናውቃለን። የሰው ስድብ፣ የትላንት ክደት፣ ፍርሃትና ጸጸት። ዛሬ ይህንን ሻንጣ ልንከፍተው ነው። በውስጡ ያሉትንና አንተን በቁም እየገደሉ ያሉትን ድንጋዮች አንድ ባንድ አውጥተን እንሰባብራቸዋለን። ተዘጋጅ። ምክንያቱም ከዚህ ቪዲዮ በኋላ ተሸክመው የነበረው የትላንት የቁም ሙት ማንነት ያበቃል። ነፃነቱ የተመለሰ አዲስ ሰው ሆነ ትወጣለህ። በአንድ ወቅት አንድ ተጓዥ ወጣት ነበረ። ህልሙ የስኬት ተራራ ጫፍ ላይ መድረስ ነበር። ጉዞውን ሲጀምር ሻንጣው ባዶ ነበር። መንገዱም ቀላልና አስደሳች ይመስል ነበር። ነገር ግን ጥቂት እንደተጓዘ የመጀመሪያው ፈተና አጋጠመው። መንገድ ላይ ያገኘው ሰው እንዲህ አለው፣ አንተ ይሄን አታደርገውም፣ አቅሙ የለህም። ያ ወጣት ያንን ቃል ሰምቶ አላለፈውም። በልቡ ይዞት እንደ አንድ ትልቅና ሸካራ ድንጋይ ሻንጣው ውስጥ ከተተው። ጉዞውን ቀጠለ። ትንሽ እንደተራመደ ደግሞ አንድ የቅርብ ጓደኛው በከባድ ልብን በሚሰብር ንግግር አሳዘነው። ያ የክደት ህመም ሌላ ድንጋይ ሆነበት። እሱንም ሻንጣው ውስጥ ጨመረው። በሄደበት ሁሉ የሚያጋጥመውን መጥፎ ትዝታዎች፣ የሰዎችን ትችት፣ የቤተሰብ ጫናና የራሱን የድሮ ስህተቶች ሁሉ እንደ ድንጋይ እየሰበሰበ በሻንጣው ውስጥ መክተት ልማዱ ሆነ። አሁን ሻንጣው በጣም ሞልቷል፣ በዛው ልክ ደግሞ በጣም ከብዷል። ወጣቱ ቀና ብሎ መራመድ አቃተው። ትንፋሹ ቁርጥ ይላል። እያንዳንዱ እርምጃ ለሱ ሲኦል ሆነበት። ተራራውን መውጣት ቀርቶ ሜዳው ላይ መቆም አቃተው። ጓደኞቼ፣ ይህ ተጓዥ ወጣት እኛ ነን። እስቲ ዛሬ ቆም ብለን ሻንጣችንን እንፈትሽ። በውስጡ የያዝናቸው ድንጋዮች ምንድን ናቸው? የቂም ድንጋይ። ከዓመታት በፊት የበደለህን ሰው ዛሬም ድረስ እያሰብክ ትናደዳለህን? ያ ሰው እኮ ምናልባት ረስቶት ይሆናል። አንተ ግን ሸክሙን ተሸክመህ ትዞራለህ። ቂም መያዝ ማለት አንተ መርዝ ጠጥተህ ሌላው ሰው እንዲሞት የመመኘት ያህል ነው። ዛሬ ያንን ድንጋይ አውጥተህ ጣለው። የሰዎች አስተያየት፣ ሰዎች ምን ይሉኛል የሚለው ጭንቀት ሌላው ከባድ ድንጋይ ነው። ለሌሎች ሰዎች ደስታ ስትል የምትኖር ኑሮ ያንተን ጉዞ ያቆመዋል። አንተን የማይገልጹ ቃላትን በሻንጣ አትሙላ። የጸጸት ድንጋይ ደግሞ ሌላው ነው። ባላደረኩት ኑሮ እያልን የምንቆዝምባቸው ትዝታዎች ዛሬን እንዳናይ አይናችንን ይጋርዱታል። ትላንት አልፏል፣ ዛሬ ግን አዲስ እድል ነው። ያለፈውን ስህተት እንደ ትምህርት እንጂ እንደ ሸክም አትያዙ። ወደ ታሪኩ እንመለስ። ወጣቱ መራመድ አቅቶት ተራራው ስር ተቀመጠ። አንድ አረጋዊ ሽማግሌ አጠገቡ መጡና ጠየቁት። ልጄ ሆይ ለምንድነው ጉዞህን ያቆምከው? አሉት። እሱም በለቅሶ አልቻልኩም፣ ሻንጣው ሊገለኝ ነው አላቸው። ሽማግሌውም እንዲህ አሉት፣ ተራራውን የምትወጣው ሻንጣን ሞልተህ ሳይሆን ባዶ አድርገህ ነው። ድንጋዮቹን አንድ ባንድ አውጥተህ ጣላቸው። ድንጋይ አዝለህ ሰማይ መንካት አትችልምና አሉት። ወጣቱም ድንጋዮቹን ማውጣት ጀመረ። መጀመሪያ ቂምን፣ ቀጥሎ ፍርሃትን፣ ከዚያም ጸጸትን። ሻንጣው ሲቀልለት ብርታቱ ተመለሰ። በመጨረሻም ያንን ትልቅ ተራራ በቀላሉ ወጣው። ወዳጄ፣ እንግዲህ እውነታው ይሄ ነው። አሁን ይህ ቪዲዮ ሲያበቃ ስልክህን አጥፍተህ ወደ አልጋ ስትሄድ ያ የማይታየው ሻንጣ አሁንም ትከሻ ላይ ይኖራል። ምርጫው ግን ያንተ ነው። በየቀኑ ያቆሰሉን ሰዎች ቃላት፣ የትላንትናውን ጸጸትና የሰዎችን ወሬ እየመገብክ ሻንጣን ያክብደህ ደም እያነባ መኖር ትፈልጋለህን? ወይስ ልክ እንደ ባለ ታሪኩ በቃኝ ብለህ ዛሬውኑ ድንጋዮቹን ማራገፍ ትጀምራለህ? ይህንን ቃል ፈጽሞ እንዳትረሳው። አንተ የተፈጠርከው የስኬትን ተራራ እንድትወጣ እንጂ የሰዎችን የቆሻሻ ድንጋይ ተሸክመህ ሜዳ ላይ እንድትሞት አይደለም። ዛሬ ማታ ከመተኛት በፊት ያንን ሻንጣ ባዶ አድርገው። የበደሉህን ይቅር በላቸው። ለአንተ ሰላም ሲባል ነው። ይህም የትላንት ስህተትህን እዚያው ትላንት ላይ ጣለው። ሸክምህን አውርደህ በሰላም እንቅልፍ ተኛ።
ምክንያቱም ነገ ያለምንም ሸክም የምትበርበት አዲስ ቀን ነውና። ወንድሜ ሆይ ነፃነት ይናፍቀኛልና ሻንጣዬን የሞሉትን ድንጋዮች አሁኑን አውጥቼ ጥላለሁ እያልክ በኮመንት ቆራጥነትን አሳይ።